ትኖራላችሁ ግን ለሷ ስል ምንም ነገር አረግላታለሁ ለእናቴ ስል ማለት ነው ምን ይዛራ እንትን ለማግኘት የመጣው አላቋርጥም እሄዳለሁ ግዴታ መሄድ አለብኝ ግዴታሽ ነው ማቋረጥ እናቴ ታማብኛለች እኮ ነው እያልኩ ያለሁት አይገባም እንዴ ማይ አቀል ጀመረ ምንድነው የምቀልደው ቀልድ ምንድነው ይሄ ሰላም የኛ ውድ ቤተሰቦች እንዴት ናችሁ? ሀገር ውስጥ ሀገር ውጭም ያላችሁ ባላችሁበት ሰላማችሁ ብዝት ይበልልኝ የኛ ውድ ቤተሰቦች። እንግዲህ ትናንትና የተፈጠረውን ነገር አይታችኋል። በጣም ትንሽ አስደንግጦን ነበረ። ነባም እኔም ትንሽ በተፈጠረው ነገር ያላሰብነው ነገር ነው የገጠመን። እኛ እንደዚህ ይከሰታል ብለን አይደለም ነበረ እና የኔ ጠራ ነው ያወራ ነው እና አጋጣሚ ናሂም ራሱን ስቶ ወደቀብን እና ቤተሰቦቼ እናንተም ተጨንቃችሁ ያለውን ነገር እንግዲህ ታውቃላችሁና ቤተሰቦቼ እኛም ባላሰብነው ነገር ነው ትንሽ እንትን ያለን ናሂም ቢሆን ትንሽ ራሱን ስቷል። በጣም ተጨንቀን ነበረ። በጣም የምንሆነው ነበር ግራ ይገባንና ፋሚሊዎቼ እናንተም እንግዲህ ያለውን ነገር ግዴታ ማሳወቅ አለብን አይደለ? እና ፋሚሊዎቼ ዛሬ ደግሞ ትንሽ የኔ ችግር አንዱ ችግር ያንኛው ችግር እናላቃለን ስል ደግሞ ወደ ራሴ ችግር መጣብኝና ቤተሰቦቼ ትንሽ እኔም ችግር ገጥሞኛል። ያንኛው ችግር እንፈታለን ብለን ነበር ነባና እኔም ትናንትና እንደዛ እንትን ያለው እና በቃ በደቂቃው በሰከንዶች አይደል ሁሉ ነገር ሳናስበው የሚፈጠር ነገር ይላቀን ነው ስንል እኛ ለነገው እንጨነቃለን። ግን ለ10 ደቂቃና ለ5 ደቂቃ የሚፈጠርብን ነገር አናቀም። ሰው ነንና ሌላ አርቀን ነው የምናስበው፣ ብዙ ነገር ነው የምናስበው። ግን ደግሞ ያን ነገር የሚሆነው ሁሉ ነገር ፈጣሪ ባሰበው እንጂ እኛ ባሰብነው አይደለም። እና እኔ ደግሞ በጣም ያስጨንቃል ከምር። እኔ መናገርም ማውራትም እኔ ከምር ቤተሰቦቼ በጣም ነው የሚያስጠላው ስላችሁ በቃ ያለው ነገር እንግዲህ እናንተም ግዴታ ማወቅ አለባችሁ ቤተሰቦቼ። ነባም ዛሬ ጠርቻለሁ። እንደውም በናሂ ጉዳይ እየተጨነቀ ነው እሱም ያለውና በኔ ችግር ደግሞ ይሄ ነገር ደግሞ ሲመጣብኝ ደግሞ እሱም ይጨነቃል። እኔ እሱ እንዲጨነቅ ብዬ አይደለም ሁሉ ነገር እየተፈጠረብኝ ያለው። እንግዲህ ዛሬ ጠርቼ የማወራው ጉዳይ አለ ቤተሰቦቼ። እንግዲህ ማውራት ፈልጌ አይደለም በጣም ነው የሚያስጠላውና ዛሬ ደግሞ በቃ ነባንም ይሄን ነገር ስነግረው ደስተኛ ይሆናል። በቃ ያስጠላል። ትንሽ እናቴም ታማብኛለች እና ሳሪታም ታውቃለች ከዚህ በፊት ፕሮሰስ እንደጀመርኩኝ እና ይሄን ነገር ደግሞ ነባ ያውቃል። ምክንያቱም እኔ ደግሞ ያለዋት ለእናቴ እኔ ብቻ ነኝ ማገዝ። እናቴ ደግሞ እኔ ያለው እንድትጎዳብኝም አልፈልግም፣ እንድትሰቃይብኝም አልፈልግም። ግዴታ እኔ ደግሞ ደርሼላታለሁ። ያለውን ነገር በተቻለኝ አቅም ለእናቴ መርዳት ነው ያለብኝና ቤተሰቦቼ እና ዛሬ ደግሞ በቃ ነባ ይሄን ነገር ፕሮሰሱን እንትን ስላልኩኝ ከዚህ በፊት እንደውም ሳሪ አይቻልም ምንድነው ፕሮሰስ የምትጀምሪው ምንድነው ሀገርሽ ላይ መስራት ትችያለሽ ምናምን ትለኝ ነበረ። እኔ እናቴ ደግሞ እንደዚህ እየሆነች ያንን ፕሮሰስም እኔ እንትን ለማስጀመር አስቤው ሳይሆን በቃ አንዳንዴ የሆነ ብዬ ነበረ። ግን አሁን ደግሞ ትንሽ እናቴም ታመመችብኝ። እዚህ ሀገሬም ላይ ሰርቼ መለወጥ እችላለሁ። ግን ደግሞ እናቴን ደግሞ በተቻለኝ አቅም ደግሞ ሂጄ መስራት ስላለብኝ እዛ እናቴን ደግሞ ማሳከም አለብኝ። ለዛ ነው ፕሮሰሱንም እንትን ብያለሁ። ነባ ዛሬ ሲመጣ ሁሉን ነገር እነግረዋለሁ።
ከምሬ እናት ነገር በጣም ያሳስባል። ታውቁታላችሁ ቤተሰቦች። እኔ አሁን እንደዚህ ሳወራ ምናምን ውስጤ ተሰብሯል። እናቴ ደግሞ ምንም ነገር እንድትሆንብኝ አልፈልግም። እኔ ደርሼላታለሁ። እኔ አለሁላት፣ በሁሉም ነገር እኔ አለሁላት። ከዚህ በፊትም በቃ አለ አይደለ እናቴ ተሰቃይታ ነው ያሳደገችኝ። ለኔ ስትል ብዙ መስዋዕት ከፍላለች። ለእናቴ ደግሞ መስዋዕት ከፍልላታለሁ እስከምሞት ድረስ። እና እኔ መሰደዱን ፈልጌው አይደለም፣ መሄዱን ፈልጌ አይደለም፣ ግን ለሷ ስል ግን ብዙ ነገር አረጋለሁ። ብዙ ነገር አረግላታለሁና ቤተሰቦቼ እሱን ጥለሽው አትሂጂ ምናምን የምትሉ ትኖራላችሁ፣ ግን ለሷ ስል ምንም ነገር አረግላታለሁ፣ ለእናቴ ስል ማለት ነው። ለዛ ነው ቤተሰቦቼ ጥሩ ነገር ያልተፈጠረው በእኔ ማይተረው እያረግሽ ያለሽው ነገር ፈልገሽ እንዳላረግሽ ታውቂያለሽ እንዴ? ተረጋጊ በእግዚአብሔር። አይ በቃ አንቺ ሁሉን ነገር ታውቂያለሽ። አውቃለሁ ማይ፣ እኔ ሁሉን ነገር ታውቂያለሽ። እኔ እያልኩሽ እኮ እየነገርኩሽ ነበር። እኔ እንድትሄጂ አልፈልግም አሁንም ቢሆን ማለት ነው። እንዴ እሺ አይደለም እናቴ ያለች እኛ ብናግዝሽ ይሻላል እኮ ማይ፣ እኛ እናግዝሻለን፣ ከጎንሻለን እያልኩሽ ነበረ። ግን በቃ ምንም አልሰማሽኝም። ያለሽበትን ነገር አውቃለሁ። ለታንቺ ምንም አይነት ውሳኔ ብትወስኚ ልክ ነሽ በዚህ ሰዓት። ግን እዚህ ሆነሽ ማስተካከል ትችያለሽ። እኛም እናግዝሻለን። አሁን ነባም ጭራሽ አያውቅም። እሱ ራሱ እብድ ነው የሚሆነው ማለት ለሱ ነገርሽ ያለውን ነገር ማስተካከል እንጂ እኔ ገና ፕሮሰስ ጀምሪ ራሱ አልተቀበልኩሽም ነበር ታውቂያለሽ። ፈልጌው አይደለም ይሄን ነገር ማረጋው እኔ ፈልጌ ሳይሆን በቃ ለእናቴ ደግሞ መድረስ አለብኝ። እኔ አሁን ትልቅ ልጅ ነኝ፣ መስራት የምችል ልጅ ነኝ። እናቴን ደግሞ በተቻለኝ አቅም ሰርቼ እናቴን መርዳት ስላለብኝ ነው ይሄን ሁሉ ነገር እያረክ ያለሁት። ፈልጌው አይደለም፣ መሰደዱን ፈልጌው አይደለም። ታውቃላችሁ ቤተሰቦቼ ብዙ ነገር ቻሌንጅ አለው፣ ብዙ ነገር አለው። ሀገር አንድ ሰው ከሀገራችን ስንወጣ ብዙ ቻሌንጅ ይዘን ነው። በቃ ብዙ ነገር ስላለ እኔ ደግሞ ያንን ቻሌንጅ አውቃለሁ። ትንሽ ነባ ሊጎዳ ይችላል፣ ግን ደግሞ እኔ ግዴታ ለእናቴ መድረስ ስላለብኝ እናቴንም በቃ ባለው ነገር እናቴ እንድትሰቃይም አልፈልግም። በምንም ነገር እንድትሰቃይብኝ ስለማልፈልግ እኔ ደግሞ እናቴን መርዳት አለብኝ። ብዙ ነገር ማድረግ አለብኝ። ለእናቴ ስል ነው ሁሉን ነገር ማረገው። የእናት ውለታ በእኔ በሰራሁት የእናት ውለታ ልከፍለው አልችልም። አሁንም ግን እያረኩ ያለሁት ሳሪታውን ዛሬም አንቺንም አብረሽ እንድትሰሪልኝ በቃ ያለውን ነገር ለነባም እንድታስረጅልኝ። እሱ ያለውን ነገር ሊሰማኝም አይችልም። አንቺ በሁሉም ነገር እንድታስረጅልኝ ነው። ይጎዳል አውቃለሁ፣ በጣም ነው የሚጎዳው። ግን ደግሞ ማረክ ስላለብኝ ነው። እናም ተጋግዘን እኛ እንዳልኩሽ ሁላችንም ከጎንሽ መሆን እንችላለን ብዬ እየነገርኩሽ ነበር። አውቃለሁ ያለሽበትን ሲቹዌሽን በጣም ከባድ ነው ላንቺ። ግን እኔ አላውቅም ነው ራሱ በጣም ነው የሚከፋው። ሲቀጥል አንቺ ራሱ እዛ ሰው ሀገር ሄደሽ ምን ይጠምሽ? ምንም አታውቂም። የተስተካከለ ህይወት ይጠብቅሽ። ምንም የምታውቂው ነገር የለም። ግን ደግሞ እንዳልሽው እንትኖች መረስ አለብን። ግን እኛም ከጎንሽ እንደምንሆን ነው ቃል ምገባልሽ በዚህ አጋጣሚ። ሳራ ይገባኛል ተረዳሽኝ አይደለም ማለት ነው። ይገባኛል። ግን በቃ እኔ በዚህ ፍጥነት ወስነሽ ሄደሽ እዛ የሚያጋጥምሽ ነገር ደግሞ ለኔ ያሳስበኛል። እዚህ ጋር ደግሞ ነባ የሚጎዳው ነገር፣ እሱ የሚሰማው ነገር ምንም ሳታማክሪ ሄደሽ እኔ አላውቅም። እሱን በደንብ አውቀዋለሁ ካንቺ ይልቅና ምን ያክል እንደሚሰበር ነው እኔ የምነግርሽ። እየነገርኩሽ ነበር ያኔ ገና ፕሮሰስ ብለሽ ስትጀምሪ ማሂ ታይ እያልኩሽ ነበር። አውቃለሁ ያለሽበትን ነገር ምናምን፣ ግን ያው ለክ ተረጋግተሽ እንድታስቢበት ምናምን እየፈለኩኝ ነበር። እዚህ መፍትሄ ብንፈልግ ይሻላል ነው በቃ የኔ አማራጭ። አሁንም ቢሆን አረፈደም። እኔ የሆነ ተረጋግተሽ ብታስቢበት፣ ካሜራ ፊትም ስለሆንኩ አይደለም፣ ግን ተረጋግተሽ ብታስቢበት በጣም ደስ ይለኛል። ምን ነው ተረጋግቼ በቃ እኔ ማለት መደረግ ያለበት ነገር ይደረግ እንጂ እኛ ጓደኞቻችን አሉ ከጎናችን፣ እነሱን አውርተን እኛ ከጎንሽ መሆን እንችላለን። ማሂ አሁን በሰዓት እዛ ሄደሽ ምናምን እኔ በጣም ነው የሚከብደኝ። አውቃለሁ ያለቀ ጉዳይ ነው፣ ግን ብታስቢበት በጣም ደስ ይለኛል። ነባንም እዚህ መሀል ላይ ብታስገቢ ደስ ይለኛል። ምን ያክል ሊሰበር እንደሚችል ነው ነገርሽ። እና የኛ ውድ ቤተሰቦቼ አውቃለሁ እናንተም ትጨነቃላችሁ። ማሂ ረፊ ምንድነው የምታስቢው ነገር ትሉኛላችሁ። ቤተሰቦቼን ይፈልገው አይደለም እያረኩት ያለሁትና የእናት ጉዳይ የልሁና ጉዳይ ስለሆነብኝ ነውና
ቤተሰቦች እናንተም ባተቻላችሁ አቁም ባታዝኑብኝ በቃ አለቅ እንደውም መጣ እንዴት ናችሁ? ሳሪ ደህና ነሽ? እንዴት ነህ? ከየት ተገናኛችሁ? ማን ገናኛችሁ? እንዴት ነሽ? ደህና ነሽ? ደህና ነሽ? እንዴት ነሽ? ምንድን ነው ጠዋት አልተመቸኝም ነበረ ነባ ምንም ትንሽ ደግሞ እናቴም ታማብኝ ነበርና ደግሞ እሷን ሆስፒታል ምናምን ስወስድ ነው ለዛ ነው ሰዓት የረፈደብኝና በቃ ትንሽ አመማት አይደል ሰው አይደለን እንታመማለን በላይም ጉዳይም ስንጨነቅ እንደዛ ትናንትና ስንሆን ደግሞ የራሴ ደግሞ ጭንቀት መጣብኝ እንዴት ልነግርህ እችላለሁ ምን ብዬ ልንገርህ ምን ብዬ ልንገር ማለት ሆስፒታል ስትሄጂ ምናምን አትነግሪኝም ለኔ እኔ የሩቅ ሰው ነኝ የሩቅ ሰው እኮ አሁን ነው መስማት ያለብኝ ነው አይደለም ነባ ተረጋጋ እኔ እዛ ሰዓት ምንም ማረገው ነገር ምንም አላውቅም ተረጋግቼ እኮ ነው አሁን የመጣሁት ደህና ሆኜ ነው የመጣሁት አሁን ደህና ናት ኧረ በይ እና ደግሞ ዛሬም ካሜራ በቃ ነባ ያለውን ነገር ልነግርህ ነው የመጣሁት ምንድነው የምትነግሪኝ እኔ ሳሪታም ታውቃለች ከዚህ በፊት ፕሮሰስ ምንድነው የምታውቁት ባረና እኔ ደግሞ ለእናቴ ስለሞ አረብ ሀገር ልሄዳለሁ አቀልጃለሽ ለምን እቀልዳለሁ ምን አይነት ቀልድ እናቴ ታማብኛለች እኮ ነው እያልኩ ያለሁት አይገባም እንዴ ማይ አቀልጅ ጀምር ምንድነው የምቀልደው ቀልድ ምንድነው ይሄ ሰው ልክ አይደለም ያለችው እኔ ልፈንዳ ጭንቅላቴ ልፈንዳ አዎ ግን በቃ እሷ ፈጥና የሰነች ውሳኔ ነው እና ደግሞ ያለች በፊት ማለት አንቺም ታውቂያለሽ ነው ያው ከጎኗ ሆኜ ማገዝ ነበረብኝ ማለት ጥሩ ነገር ነው ጥሩ ነገር ነው ጥሩ ነገር ብዙ ነገር የምታውቂ ልጅ አይደለም ምንድነው የምረጋጋው አይደለም አረብ ሀገር ልሄድ ነው እያልሽ ምን ብዬ ለእናቴ ስል እኮ ነው የምሄደው ለምን ብዬ አይደለም እሺ ለእናቴ ብዬ ነው የምሄደው እናቴ ደግሞ ነው ያሉ ምንም እንድትጎዳብኝ አልፈልግም እሺ ስማኝ እኔን እና ለኔ እኔ እንደዚህ ነው እሺ ምን ላድርግ እኮ እንደዚህ ነው እኔ ምን ላድርግሽ ንገረኝ እኔ ምን ማድረግ አለብኝ ምን መሆን አለብኝ ስማኝ እኔን ምንድነው የማደርገው እኔ ፈልጌው ነው እንደ ሁሉ ነገር እየመጣብኝ ያለው ማንም ሰው ፈልጎት አይደለም ግን እኔ አሁን ነው ወይ መስማት ያለብኝ አይደለም እኔ አንቺን ትቼ መሄድ ፈልጌ ነው ያባሷ በቃ ፈርታ ነበር አይደለም እኔ አንቺን ትቼ መሄድ ፈልጌ ነው ንገረኝ እሺ እኔ አሁን ነው መስማት ያለብኝ አይደለም እኔ እሺ ምን ማድረግ አለብኝ እኔ ተጨናነቅ አንተን ማጨናነቅ አለብኝ ስማኛ ማጨናነቅ አለብኝ ምንም እኮ አንተ የምትፈጥረው ታሪክ የለማ ከመጨናነቅ ውጭ ላይ ምንም የምትፈጥርልኝ ነገር የለም ለምን ነው እኔ ስማት ትረዳኝ እኔ ሀገሬን ትቼ ወደ አረብ ሀገር የምሰደደው ምን ፈልጌ ነው እንደምታስቢው ሁሉም ነገር ቀላል አይደለም እዛ ማይ ቆይ ተረጋጊ ምን አይነት ስቃይ እንዳለው እኮ እዛ ያሉ ሰዎች እኮ ምስክር ናቸው እዛ ያለ ሰው አንድም ሰው ደስተኛ ሆኖ አይተሽ ታውቂያለሽ ሲቀጥልስ እዚህ መፍትሄ አንተ እናት እኔ እያለሁላት እናት መበደል አለባት መሰቃየት አለባት እያለሁላት እዚህ ያለን እኛ የሆነ መፍትሄ አንፈጥር አሁንም ቢሆን አረፈደም በቃ እኔ እንደውም እንድትመጣም የፈለኩት ምንም የረፈደ ነገር የለም እኛ ከጎኗ አለን በቃ እኛ እናግዛታለን ለሕክምናም ቢሆን እኛ ማሰባሰብ እንችላለን ብዙ ጓደኞች አሉን እንድታሰባስቡልኝ እኔ የእርዳታ ጥያቄ አይደለም ነው እርዳታ አይደለም እንደ ጓደኛ ከሆነ ምንም እርዳታ ጥያቄ ሳይሆን እኔ እየጠየቅኩ ያለሁት እናቴን እኔ እስካለሁ ድረስ ምንም ነገር እንድትሰቃይብኝ አልፈልግም መስራት አለብኝ ትልቅ ልጅ ነኝ ለእናቴ ታውቃለህ ምን አይነት መስዋዕት እንደከፈለችልኝ እናቴ ለኔ ብላ ብዙ ነገር ነው ያደረገችልኝ ለእናቴ ደግሞ መስዋዕት አለብኝ መክፈል አለብኝ ምንም እዚህ ጋር ብር እየጠየቅኩ ሳይሆን ለእናቴ ግን መድረስ አለብኝ እኔ ከማንንም ሳልፈልግ ራሴ መድረስ አለብኝ በቃ ሰርቼ ማለት ነው ለእናቴ እያልኩ ያለሁት ፈልጌው አይደለም እኔ መሳደዱን እዛ ሂጄ መስራቱን አስደስቶኝ ሳይሆን ግዴታ ስለሆነብኝ እሱን አውቃለሁ ማይ ግን የምር እንደሚጎዳሽ ነው እኔ እየነገርኩሽ ያለሁት ከባለፈውም እየነገርኩሽ ነው በቃ
አሁንም ነባ ማለት ያለብህን ብትላት በጣም ደስ ይለኛል። እኔ ምንም እንድል እኮ እድል እኮ አልሰጣችሁኝም ማለት ነው። ሁሉን ነገር ከጨረሳችሁ በኋላ እንደማንኛውም ሰው ነው ጠርታችሁ አሁን ደርሰን በቃ እንደ ቀላል ነገር አረባችሁ። ነባ እሷ ጭራሽ ልክ ያልሆነ ነገር ውስጥ የነበረችው አንተ በደምብ ስላልተረዳሃት ነው እኮ። አንቺ ቢያንስ አንቺ ምን እኔ ነኝ ዛሬ ምን እንድትሰማ እያደረኩ ያለሁት እኮ ታውቁ ማውቅ ስላለብህ እንድትጎዳ ስለማልፈልግ ጓደኛዬ ስለሆነ ምንም እኮ ባለቀ ነገር አሁን ቢሆን አረፈደም ስመው እኮ ምንም እኔ በቃ ያለችበትን ነገር ስለማውቅ ነው። እንደዛ አይደለም አባታው እንደዛ አይደለም። ግን ያለችበትን ነገር አንተ ታራዳና ከዚህ በኋላ ማድረግ ያለብህን ነገር ታረግላት ነው። ቀጥል አንተ ምሳም መጎዳት የለብህም። እኔ እኮ ፈልጌው አይደለም ለባለ ግን ቢያንስ ለምን አታማክሪኝ? ምን ላማክረህ? እኔ ለአንተ ካማከርኩ ጭንቀት ነው እንጂ ሌላ ነገር እኮ የምታመጣልኝ ታሪክ የለም ማለት ነው። አብረን ብንጨነቅ አይሻልም ታዲያ? ለምን እኔ ተጨንቄ ለምን ሰው ላስጨንቃለሁ? የኔ ጭንቀት ብቻ ለራሱ በጣም ከባድ ነው። እኔ ደግሞ ጭንቀትን እያወቅኩት ለምን ሰውን ላስጨንቅ? እኮ እኔና አንቺ ለደስታ ጊዜ ብቻ ነው ሼርማን የምናደርገው። ለደስታ ሳይሆን አይደለም። እና ታዲያ በቃ አሁን ደግሞ ምንም የሚያስጨንቅ ነገር የለም። እኔ ሰርቼ እመጣለሁ። እናቴን ደግሞ በቃ ያለው ነገር እንደምታስበው ቀላል አይደለም ነገር። እናሽ ምን ማድረግ አለብኝ? ምን መሆን አለብኝ ከዚህ ላይ? እኔ ያለው እናቴ ትሰቃይብኝ ለምን ትሰቃይብኛለች? መፍትሄ እንፈጥራለን እኮ። ምን መፍትሄ ይፈጠራል? ኢትዮጵያ ውስጥ ነው። ምን መፍትሄ ነው ማገኘው? ለምንድን ነው መፍትሄ አለ? በቃ ጓደኞቻችን ማዋራት እንችላለን እና ባይንተ ጓደኞች አሉ። ችግር እኮ ትልቅ የለውም። ምንም ከባድ ነገር የለም። በቃ እኛ እንፈታዋለን። አንተ ፈጣሪ ነው የሚፈታው፣ ሰው አይፈታውም። የኔን ችግር ማንም ሰው ሊፈታልኝ አይችልም። የኔ ችግር ፈጣሪ ብቻ ነው የሚፈታልኝ። በቃ ያለውን ነገር ደግሞ ፈጣሪ ደግሞ የሚለን ደግሞ እኛ ስንጨመርበት ነው። እኔ ሳልሰራ ቁጭ ብዬ እናቴን ማጣት ፈጣሪ ተማምኜ ለጊዜ እሄዳለሁ፣ እሰራለሁ። አሁን ደግሞ አንተን ደግሞ ትናንትና የገጠመን ነገር አለ። አንተ እንድትጨናነቅ አልፈልግም። አንተ እንድታስብ አልፈልግም። በናይም ጉዳይ እንደዛ ትናንትና መከራ እንዴ። አሁን እኮ ሳሪ የግድ መምጣት አለብህ ስላለችኝ ነው እንጂ እኮ እኔ እሱን ትቼው መምጣት አልፈለኩም ነበር። ማወቅ ስላለብህ እኔ ደግሞ ያልመጣሁትን ጠዋት ችግር ተፈጠረ። ማታ ችግር ተፈጠረ። ለምን ለደቂቃዎች ነው ችግር የተፈጠረብኝ። አስቤው አይደለም ታውቃለህ። ይህ ደግሞ በቃ ያለውን ነገር ልንገርህ ብዬ ነው። ሳሪም ታውቃለች ፕሮሰስ እንደጀመርኩ ምናምን። እኔ ፈልጌ አይደለም ይሄን ፕሮሰስ የጀመርኩ። ሲጀመር አንቺ ዘር በይ ምናምን እያለችኝ እንደ ቀልድ የጀመርኩት ነገር አሁን ደግሞ ለችግር ይደርስልኝ። በቃ ፈጣሪ እኮ አንድ ነገር የሆነ ነገር ዝም ብሎ አይደለም እንትን የሚለው። ይሄንን ነገር በቃ ማቋረጥ አለብሽ። ማቋረጥ አልችልም ነባ። ራሴ እኔ ትክክል አይደለሁም። በቃ እኔ ፊንክ ልበላ ነው። ራሴ ትክክል አይደለሁም። ላብድ ነው። በቃ እንደዛ አትበለኝ። ሰላምሽን እንድታገኝ ማቋረጥ አለብሽ። ለምንድን ነው የማቋርጠው? አላቋርጥም። እንደዚህ እንድትለኝ አይደለም ጀመረ። ምን ዛሬ አንተን ለማግኘት የመጣው አላቋርጥም። እሄዳለሁ። ግዴታ መሄድ አለብኝ። ግዴታሽ ነው ማቋረጥ። ማሂ ልቀቀኝ።